ሌባ ሁላ ለጦርነቱ ሁላችሁም ተዘጋጁ ይላል አቤላ። አቤላ ደግሞ ወደ ሄርሜላ ተመልሶ እያስጠነቀቃቸው ይገኛል። ለሩታና ለኤፍሬም ትልቅ ማስጠንቀቂያ አስቀምጧል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች፣ የኔ ትሁቶች፣ የኔ ፍቅሮች፣ የኔ ማሮች ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውሉን ምልክት ሳትጫኑ የትም ቦታ መንቀሳቀስ አትችሉም ባይ ነኝ። አቤላ የሄርሜላ ወንድም የተባለው የተሰኘው አቤላ ሌባ ሁላ ለጦርነቱ ተዘጋጁ ብሎ ልጥፍ አድርጎላቸዋል። ምን ይመስላችኋል? እኔ ግርም የሚለኝ አቤላ እየተወሳወሰ ጤነኛ አይደለም መሰለኝና አቤላ እኔ ተናግሬያለሁ ባለፈው። መቼም ቢሆን ሄርሜላና አብርሽ አይከዳቸውም ብዬ ተናግሬ ነበረ። ያው እንዳልኩት መጣ በአዲስ ነገር ለሄርሜላና ለአብርሽ በሰርግ በጥሎሽ በብር ምን ልበላችሁ፣ በአንድ ሰው በማይሸክመው አበባ ነው ይቅርታ ጠየቀው አቤላ። ምን ይመስላችኋል? ቢጠይቅ ጥሩ አይደለም? በሰሞኑ የተሰራው ቪዲዮ ግዴታ ይቅርታ መጠየቅ አለበት አይደል? ወንዶች ዛሬ ሳቅ ብሎኛል። ለምን እንደሆነ አላቅም። ብቻ ለሄር ያደርግልኝ። ሁሌም መሳቅ አመሌ ነው እና መከፋት መደሰት እስካለ ሁላ በስደት ዓለም ላይ ሰው እኔ እንጃ ሁሉም ሰው ደስተኛ ነው ብዬ አልገምትም። ስለዛ ውዶችዬ ሳቁልኝ፣ ተደሰቱልኝ፣ ተጫወቱልኝ፣ ፏበሉልኝ። ያልፋል፣ ጊዜው ይሄዳል፣ ይሮጣል። ነገ የተሻለ ቦታ ደርሰን ከልጆቻችን ጋር ከቤተሰቦቻችን ጋር የራሳችን ቤት አድርገን የራሳችን ቤት ሰርተን ዘና ብለን የምንገባ ያ ይሆናል። ስለዛ እናንተ ምንድን ነው አብሽሩልኝ፣ ሳቁልኝ፣ ተጫወቱልኝ። ጊዜው ይኖግዳል። ጊዜው በነጎደ ቁጥር እድሜያችንም እየጨመረ ነው የሚሄደው። ነገር ግን በጊዜ ሀገራችሁ ገብታችሁ ልጆች ወልዳችሁ የራሳችሁን ቤት ኖሯችሁ የራሳችሁ ኑሮን የምትኖሩበት በቃ ምን ልበላችሁ የኔ ውድ የመዳም ቅመሞችዬ ማለት ነው። የመዳም ቅመሞች ስለምትከታተሉኝ ነው። እንግዲህ ወንዶችም ካላችሁ አላህ ያሰባችሁትን ርዝቅ ያላሰባችሁትም ርዝቅ ጨምሮ ይስጣችሁ ብያለሁኝ። ፈጣሪ ባላችሁበት ስራውንም የከበዳችሁን ፈጣሪ ይርዳችሁ፣ ያግዛችሁ። ለማንኛውም ወደ መጣሁበት ጉዳይ ወደ ምርቃቱ ከጨረስኩላችሁ ወደ መጣሁበት ጉዳይ ማለት በሰሞኑ ኤፍሬም እና ሩታ አቤላ ሊታረቅ ይቅርታ ሊጠይቅ ነበረ። በዛ መሀል ምን ተፈጥሮ ነው አሁን ተገልብጦ ወደ ሄርሜላ የሄደው ልትሉ ትችላላችሁ። በነገራችን ላይ እኔ በሰሞኑ ቪዲዮ ተናግሬያለሁ። አቤላ መቼም ቢሆን ሩታን አይከዳም ሄርሜላ እና አብርሽ አይከዳም ብያለው ማለት ነው። ስለዛ ያልኩትን ነው የደረሰው። ስለዛ ሌባ የሚለው ሁላችሁም ለጦርነቱ ተዘጋጁ ብሎ ዩቲዩብ ላይ ለጥፈዋል። ገብታችሁ ማየት ትችላላችሁ። ወዳችኋለሁ። አዳዲስ መረጃ ላይ ከፈለጋችሁ ቤቱን ላይክ፣ ሼር፣ ሰብስክራይብ ደውል ምልክት መጫን እንዳትረሱ። በጣም ነው የምወዳችሁ የኔ ስስቶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ትሁቶች፣ የኔ ምን ልበላችሁ ቃላት የለኝም ለእናንተ። በቃ ይሄ ነው የምላችሁ። ለማንኛውም አዳዲስ ወሬ ጠብቁ። በሌላ ቪዲዮ መጣለሁኝ። ሄርሜላና አብርሽ በአዲስ ነገር መተዋል እላችኋለሁ የኔ ፍቅሮች። መልካም ቆይታ